ሰላም ዛሬ የመጀመሪያ ቀን ኬሞቴራፒ የወሰድኩበት እንዴት እንደነበር እንዴት እንዳገኘሁት ተሞክሮዬን አካፍላችኋለሁኝ። ቻናሌ ደግሞ ሰብስክራይብ አድርጉልኝ። አንድ ሳምንት ሲቀረው ኬሞቴራፒ ከመወስድበት ቀን ዶክተርን አግኝቼው ነበር፣ ቀጠሮ ነበረኝና ከዛ ስለ ሕክምናው ስለ ኬሞቴራፒ መብራሪያ ተሰጠኝ። ምን አይነት ዝግጅት ማድረግ እንዳለብኝ፣ ምንድነው የምጠብቀው፣ ማድረግ ያለብኝ ጥንቃቄ ኬሞቴራፒ በመወስድበት ጊዜ በተለይ ደግሞ የሰውነታችን ከበሽታ የመከላከል አቅም እንዳይዳከም፣ ጉንፋን እንዳይዘኝ፣ ሰው በብዛት የተሰበሰበበት ደግሞ የተለየ አይነት ጥንቃቄ ማድረግ፣ ማስክ ማድረግ የሚሉት በጣም ብዙ ምክርና መብራሪያ ተሰጠኝ። ከዛ የአንድ ሳምንት ዝግጅቴን ጀመርኩኝ ማለት ነው። መጀመሪያ ያደረኩት ምንድነው እኔ ጡት ካንሰር እንዳለኝ ያወቅኩት በድንገት ነው። ምንም ባላሰብኩበት ወቅት ባላሰብኩበት ጊዜ ነውና ልመረመር ሄድኩኝ። ከስራ ካንሰር እንዳለኝ ተነገረኝ። ከዛ ምንም ጊዜ እንደሌለኝና ቶሎ ሕክምና መጀመር እንዳለብኝ፣ ኬሞቴራፒ መውሰድ እንዳለብኝ ተወሰነ። እንደዚህ አይነት ነው የነበረው። ከዛ ምንድነው ያደረኩት በኋላ ሀሳብ እንዳይሆነኝ በኋላ የሕክምና እየወሰድኩ እያለ ሌላ አይነት እንደ ጭንቅ እንዳይሆነኝ ብዬ በተለይ ደግሞ የስራ ቦታን ነገር ከስራ ቦታ የተያያዘ ነገር ቶሎ ብዬ አንድ ሁለት ቀን ወስጄ ማድረግ ያለብኝ ነገር አደረግኩኝ። እሱን ጨረስኩኝ። ከዛ ሙሉ በሙሉ ሀሳቤን ስለ ሕክምና አደረግኩኝ ማለት ነው። ከዛ ራሴን ማዳመጥ ጀመርኩኝ። ራሴን ሳዳምጥ ፍርሃትም ስላለ በጣም ብዙ ጥያቄዎች መጠየቅ እንዳለብኝ፣ መልስ የምፈልግላቸው ጥያቄዎች እንዳሉ ተሰማኝና በዝርዝር መጻፍ ጀመርኩኝ እያንዳንዱን። ከዛ ከጻፍኩኝ በኋላ ምን አደረኩኝ? ነርሶች ጋር ደወልኩኝ። ከዛ በኋላም ሄድኩኝ። ዶክተር ማግኘት ፈልጋለሁ ሕክምና ከመጀመሪያ በፊት ስላቸው እኔ የምታከምበት ሆስፒታል ምንድነው የገጠመኝ? የኦንኮሎጂ ዶክተሮች የካንሰር ዶክተሮች በጣም ጥቂት ናቸውና ቢዚ ናቸው። ብዙ ሰው ነው የሚያስተናግዱት። በቀላሉ ማግኘት አይቻልም። ለረጅም ጊዜ ነው ቀጠሮ የሚያዘው። ከዛ አይሆንም ማለት ጥያቄ ካለሽ እኛ እናግዝሻለን አለን እኛ ሲሉኝ፣ እኔ ደግሞ ዶክተርን ብቻ ነው ማግኘት የፈለኩትና ስልኩ ስጠኝ ስላቸው ስልክ የዶክተር ስልክ አይሰጥም ማለት። ከዛ ምን አሰብኩኝ? ዶክተር ስም ያለውና አንጋፋ ስለሆነ በተለይ ደግሞ ስለ ጡት ካንሰር የሆነ ጽሑፍ አሳትሞ ይሆናል ብዬ ገመትኩኝ ማለት ነው። ከዛ የኢትዮጵያ ውስጥም ከኢትዮጵያ ውጭ ያለም እንደዛ አይነት በተለይ ደግሞ የካንሰር የጡት ካንሰር አይነት የሚታተምበት መፈላለግ ጀመርኩኝ። ስሙን እያስገባኝ ኦልሬዲ ስሙ ስለማውቀው እንደገመትኩት ሆነና የሆነ ስለ ጡት ካንሰር ጽሑፍ አሳትሞ ነበር እና አድራሻውን እዛ አገኘሁት ማለት ነው። ከዛ ወዲያውኑ ቴክስት አደረኩለት ማግኘት እንደምፈልግ፣ ሕክምና ከመጀመሪያ በፊት ማግኘት እንደምፈልግ ስጠይቀው ዶክተር በጣም ጥሩ ዶክተር ነውና ነርሶች እንዳናግራቸው መለሰልኝ፣ በጽሁፍ መለሰልኝ። ከዛ ድንገተኛ ቀጠሮ ተሰጠኝ ማለት ነው ለኔ። ከዛ ሄድኩኝ። ሲሄድ ሰው ነበረ ከኔ ጋር። ከፍርሃት የተነሳ መጠየቅ የምፈልገው እንዳረሳ፣ የሚነግረኝ ዶክተርም እንዳልስት። ከዛ ከብዙ ጥያቄዎች ከጠየቁት ጥያቄ አንደኛው ምን ነበር? በእኔ ደረጃ ያሉ ሴቶች፣ በእኔ ደረጃ ማለት የኔ ስቴጅ 3 ነው፣ ደረጃ 3 ነው ካንሰርና በሽታ ያለበት ቦታ ደግሞ ትልቅ ነበር። 5 ሴንቲሜትር ነው የነበረው። በእኔ ደረጃ ያሉ ሴቶች ከራሱ ተሞክሮ ከሕክምና ተሞክሮ የመዳን ተስፋቸው ምን ይመስላል? ከዛ የኔ መዳን ተስፋዬ እንዲጨምርስ ምን ማድረግ አለብኝ? ስለ አመጋገብም ጠየቅኩት። ስለሚመከረው የስፖርት አይነት እንቅስቃሴም ጠየቅኩት። ኬሞቴራፒ የደም መርጋት ያመጣል ተብዬ ስለነበር ማለት ነው። ከዛ ዶክተሩን እንዳልኳችሁ በጣም ጥሩ ዶክተር ነው። ስሜቴን በደንብ ስለተረዳው እያንዳንዱ ጥያቄ ጊዜ ሰጥቶ ተረጋግቶ አስረዳኝ። በዚህ አጋጣሚ በጣም አመሰግነዋለሁ። ዶክተር ማቴዎስ ይባላል። ከዛ በጣም ደስ ብሎኝ ሄድኩኝ ማለት ነው። ከዛ ደግሞ የቀረ ጊዜ እንደኔ አይነት ካንሰር ያላቸው የጡት ካንሰር የተለያየ ነው ስም አላቸውና ተመሳሳይ ከኔ አይነት ካንሰር ያላቸው የሌሎች ተሞክሮ ልምድ ሊሆነኝ ብዬ ዩቲዩብም ሌላ መፈላለግ ጀመርኩኝና በተለይ ደግሞ የዳኑት ብቻ ነው የፈለኩት። ለምንድን ነው እንዳልፈራ ማለት ነው። ደግሞ ያው ጎሌ የኔ ግብም መዳን ብቻ ስለሆነ
ሌላ በኋላ ስለሚደረስበት ለዛ ነው የዳኑት ብቻ የፈለኩት። ከዛ እነሱ ምን ይላሉ? ምንድነው የእነሱ ተሞክሮ ደግሞ ከራሳቸው ተሞክሮስ ሌላ ምን ብሎ ይመክራሉ የሚለው በደንብ አየሁና እንደዛ ያደርጋሉ አብዛኞቹ። እኔ አሁን እያደረኩት እንዳለሁት ማለት ነው። ከራሴ ተሞክሮ ለሌሎች ይጠቅማል ይሆናል ብዬ ነው እዚህ ሼር ማደርጋችሁና በደንብ አየሁኝ። ከዛ ደግሞ ከእምነቴም ማርያም ቤተክርስቲያን ደግሞ ጎረቤቴ ስለነበረች ጠዋትም ሄዳሉ፣ ማታም ሄዳሉ፣ ቀንም ሄዳሉ። እዛ ሄጄ ከአጸደ ቤተክርስቲያን ከራሴ ያወራለሁ፣ ከእምነቴ ያወራለሁ። እሱ በጣም አግዞኛል። መንፈሴ የተረጋጋ እንዲሆን እሱ በጣም አግዞኛል። እና ከዛ እንደዚህ እያልኩኝ እየተዘጋጀሁኝ አርብ ቀን ነው ኬሞትራፒ መወስድበት የነበረው። ሐሙስ አንድ ቀን ሲቀረው ላቦራቶሪ መስጠት አለብኝ፣ ደም መስጠት አለብኝ። ይሄ በጣም አስፈላጊ ነገር ነው። ያለሱ ኬሞትራፒ መውሰድ አይቻልም። ውጤቱ ዝቅተኛ ከሆነ ለኬሞትራፒ ብቁ አይደላችሁም ተብሎ ኬሞትራፒ ሌላ ጊዜ ነው የሚራዘመው ያኛው እስከሚስተካከል ማለት ነው። እና እሱ ወሳኝ። ለዛም ነው የሰውነታችን ከበሽታ የመከላከል አቅም እንዳይዳከም ጥንቃቄ ማድረግ የተነገረኝ። ከዛ ሄድኩኝ ሰጠሁኝ ደም ማለት ነው። ማታ አካባቢ ደግሞ ሐሙስ ማታ ሙቸት ያለውና ለስለስ ያለ እንደዛ አይነት ያሰብኩት ልብሶች አዘጋጀሁኝ። ካልስም እንደዛ ወፈር ያለና ሙቸት ያለው ካልስ፣ ፀጉሬም እንደዛ እንደሚመች እንደዛ አይነት ይመቸኛል ብዬ ያሰብኩት ነገር ሰራሁት። ከዛ አደርን ማለት ነው። በጠዋቱ ተነስቼ ደግሞ ቁርስ በላሁኝ። ቀለል ያለ ቁርስ ቡና ማፈላን ወፈር ያለና ትንሽ ቡና ጠጣሁኝ። የአፌ ቃና እንዲቀየርልኝ ብዬ ማለት ነው። ቀለል ያለ ምግብ የበላሁበት ምክንያት ምንድነው? ማቅለሽለሽ ችግር ስላለበት ኬሞትራፒ ለዛ ነው። መድኃኒት የምወስድበት ኬሞትራፒ 1 ሰዓት ነው። ከዛ በጠዋት ተነስቼ ቀለል ያለ ምግብ ቡና፣ ውሃ ጠጣሁኝ ማለት ነው። ከሌላ ጊዜ ተሞክሮዬ ደግሞ ሆስፒታል ውስጥ ብዙ ምግብ መብላት ስለማይመቸኝ ደግሞ ይሄ ደግሞ የመቅለሽለሽ ችግርም ስላለበት ለዛ ነው እንደዛ ያደረኩትና ከዛ በጠዋቱ ተነስተን መድኃኒት መወስድበት 1 ሰዓት ነው። 12 አካባቢ ነው እዛ ያደረስነው። እዛ ክፍሎቹ ኬሞትራፒ የሚሰጥባቸው ክፍሎቹ መጠበቅ ያለ እዛ ወንበሮች እዛ መጠበቅ ጀመርን። ከጥቂት ከቆየን በኋላ ሰዎች መምጣት ጀመሩ። ታካሚ አብዛኞቹ ሴቶች ናቸው። ወንዶቹ በተለይ በዛ ቀን የነበሩ 3 ወይ 4 ናቸው። በጣም ጥቂት ናቸውና በኋላ እንደገባኝ አብዛኛው ስጠይቅ ወይ የጡት ካንሰር ነው ወይም ደግሞ የማህፀን ካንሰር ነው ወይም ደግሞ ተመሳሳይ እንደዛ አይነት። ለዛ ነው ሴቶች በጣም ብዙ የሆኑበት ወንዶች ትንሽ የሆኑበትና ከዛ ያው ራሴም እያላማመድኩት ለመቆየት ብዬ ደግሞ አንዳንዶች ሴቶች ጠጋ ብዬ የምን አይነት ካንሰር ነው ስንተኛሽ ነው እንደዛ የራሴም እየነገርኩኝ እንደዛ እያወራሁኝ ነበርና ከዛ ደግሞ ምን ሲናገር ሰማሁኝ ስለ ኬሞትራፒ የሚሰጥባቸው ክፍሎቹ ሲያወሩ ሰማሁኝና ማን ቀድሞኝ መጣ ማን ነው ከኋላ እንደ ወረፋ አይነት ሲያወሩ ለምንድን ነው እንደዛ የምትሉ ስላቸው 2 የኬሞትራፒ የሚሰጥባቸው ክፍሎች አሉ። አንዱ 5 ወይ 6 አልጋ ብቻ ነው ያለው። ስለዚህ ትንሽ ሰው ብቻ ነው የሚያስተናግደው ማለት ነው። ሴቶች ብቻ ነው የሚገቡበት። ሁለተኛው ግን ብዙ አልጋ አለው። ሴቶችም ወንዶችም አብረው ይወስዳሉ እዛ ማለት ነው። ለዛ ነው እንደዛ ሲሉ የሰማው። ከዛ ከነሱ ባገኙት ኢንፎርሜሽን እኔ ቀድሜ ስለመጣሁ ወደዛ ተጠጋሁኝ። ከዛ ነርሷ ስሜ ጠራችኝ። የላቦራቶሪ ውጤቴ በጣም ጥሩ እንደሆነ እና ኬሞትራፒ እንደምወስድ ተነገረኝ። ከዛ ክብደት ምንም የቫይታል ሳይንስ የሚባሉት እነሱ ሰጠሁኝ። እንደአጋጣሚ ሆኖ የደረሰኝ አልጋ ራሱ መስኮት አካባቢ ነበርና ስገባም ቤቱ ጽድት ያለ ነው። አልጋውም ደስ ይላል። አንሰላው ንጹህ ነው። ከዛ ደግሞ የአልጋዎቹ የሚለዩበት በመጋረጃ ነው። ያው ለፕራይቬት ለነፃነት ተብሎ ማለት ነው። እሱም ሰማያዊ ከለር ነበርና ሰማያዊ መሆኑ የሰማያዊ ቀለም ስለምወድ በጣም ደስ ብሎኝ ነበር። እና ስገባ ጥሩ ስሜት ነበረኝ ስለ ክፍሉ ማለት ነው። የፈረስት ኢምፕሬሽን የሚሉት ነገር አለ አይደል? እሱ በጣም ጥሩ ስሜት ነበረኝ። በጣም ያሳዘነኝ ግን
እዛ አብሮ ከኔ ጋር የሚወስዱትና ውጭ ያየኋቸው በጣም ትላልቅ ሴቶች ነበሩ፣ ሽማግሌዎች፣ በጣም ሽማግሌዎች እና በጣም አሳዝነው ነበር እነሱ። በአንድ በኩል ደግሞ የሆነ ሞራል ሆነው ነበር። እነሱ እንኳን ከቻሉት እኔማ እችለዋለሁ የሚለው ማለት ነው፣ እንደ ሞራል አስቤው ነበር። ሌላ በጣም አስጨንቀኝ የነበረ ደግሞ የአልጋችን ፊት የሆነ ጠረጴዛ አለና መድኃኒቱ በአንዴ ነው የሚያመጡት። የካንሰር ሕክምና በሙሉ የምንሰጠው በአንዴ ይመጣልና እንደዚህ መጀመሪያ ስታመጣው ነርሷን እንደዚህ ገፍታ በጣም አስፈርተኝ ነበር፣ አስጨንቀኝ ነበር። ይሄ ሁሉ ወዴት ነው የሚገባው ብዬ ማለት ነው። አስጨንቀኝ ነበር። መጀመሪያ የምንሰጠው መድኃኒት ዋና መድኃኒት ከመሰጠታችን በፊት መስታገሻ የማቅለሽለሽ መስታገሻ የምናምን መስታገሻ የምናምን እና ፍላሽ የሚባል አለ ብዙ ነውና እሱ መጀመሪያ ወሰድኩኝ። ከዛ ዋና መድኃኒት ተጀመረልኝ ማለት ነው። እስካሁን ድረስ የገረመኝ ፎንም ይዤ ነበርና ያው ራሴን ማስቀየስ ስለ ሕክምናው እንዳላስብ ብዬ ግን የዋናው መድኃኒት ሲሰጠኝ ድብን ያለ እንቅልፍ ወሰደኝ ማለት ነው። ለረጅም ሰዓት አይደለም የሚሰጠው ኬሞቴራፒ፣ ግን ተኛው። በቃ መድኃኒት ሊያልቅ ትንሽ ሲቀረው ነው የነቃሁት። ነርሷ ራሱ መታ እስካሁን ተኝተሻል ብላኝ ማለት ነው። እና መድኃኒቴ ጨረስኩኝ። በዛ የመጀመሪያ ቀን የነበረ ተሞክሬ ጥሩ በሚባል ነበር። መጀመሪያ ያስተዋልኩ እንትን ልብ ያልኩት ምንድነው የአፌ ጣዕም በጣም ተቀይሮ ነበርና ደግሞ የአፌ ጣዕምና የመድኃኒቱ ሽታ ጠቅላላ ሰውነቴ እንደዛ አይነት ተሸተኝ ነበርና እሱ ትንሽ ያስቸግረኝ ነበር። ከዛ ውጭ ግን በጣም ጥሩ ነበረ ቀኔ። የመጀመሪያ ቀኔ እንደዚህ ነበር። ከዚህኛ ለሌሎች ምንድነው የምለው መጀመሪያ በተለይ ኬሞቴራፒ የምትወስዱት አዲስ አሁን የምትወስዱት ገና ኬሞቴራፒ ከመውሰዳችሁ በፊት ጥያቄ በደንብ ጠይቁ፣ እንዲገባችሁ ስለ ሕክምናው ስለ ሁሉ ነገር በቃ ሁሉ ነገር ግልጽ ሆናላችሁ እንድትገቡ ሞክሩ። ከሰው ጋርም ሂዱ። ያው እንዳልኩት ከኛ በበለጠ ከኛ ጋር ያሉ ሰዎች በተረጋጋ መንፈስ ስለሚሆኑት ጥያቄም ስትረሱም ሊያግዛችሁ ይችላል። በኋላ ደግሞ ያው ዶክተር ሲናገርም እንደዛ አይነት ከሳታችሁ ያግዛችኋልና ከሰው ጋር መሄድ እና ሁሉ መጠየቅ፣ ሁሉ ጠይቆና አውቆ መግባት በዛ ልክ ስለምንዘጋጅ ለበኋላ በጣም ጥቅም አለውና እንደዛ ማለት ፈልጋለሁ። ደግሞ ኬሞቴራፒ ስትሄዱ ረጅም ሰዓት ነው የሚወስድ፣ ረጅም ሰዓት ነው እዛ መድኃኒት የሚሰጠው ሙሉ ቀን ነውና ምቹ ልብስ ለብሳችሁ ትሄዱ። ካልስም እንደዛ አይነት ወፈር ያለ ሆኖ ምቾት ያለው ምግብም እንደኔ ከሆናችሁ በልታችሁ ብትሄዱ ተረጋግታችሁ መድኃኒቱ ብቻ እንድታስቡ እንደዚህ ላለው። በሚቀጥለው ሳምንት በሚቀጥለው ቪዲዮ የሚሆነው ከዚህኛው ከመጀመሪያ ኬሞቴራፒ ከመወሰድኩበት ቀን የነበሩ ቀናቶች እንዴት አገኘኋቸው፣ ምን ገጠመኝ፣ እንዴት ነበሩ የሚል ይዤ እመጣለሁ። አሁንም ሳብስክራይብ አድርጉልኝ ቻናሌን። አመሰግናለሁ።